ሄይ ሰላም እንዴት ናችሁ? ውድ የቻናላችን ተከታታዮች ሰላም ናችሁ ወይ? በዛሬ ቪዲዮአችን ባይናንስ ላይ ሆነን እንዴት ዩኤስዲቲ መግዛት እንደምንችል በዛሬ ቪዲዮአችን ሙሉ ስቴፑን የማሳያችሁ ይሆናል ማለት ነው። ከዛ በፊት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በቀጥታ ወደ ዛሬ ቪዲዮአችን ስናልፍ መጀመሪያ ባይናንስ አፕሊኬሽን ያስፈልጋችኋል። ባይናንስ ላይ እንዴት ሬጂስተር አድርጋችሁ አካውንት መክፈት እንደምትችሉ ከዚህ በፊት የሰራንላችሁ ቪዲዮ ስላለ ሊንኩን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ኦኬ ባይናንስ አካውንታችሁ ላይ ከገባችሁ በኋላ እዚህ ጋር ከላይ ፕሮፋይል ምልክቱን ትጫኑና እዚህ ጋር ፒቱፒ የሚል አማራጭ ታገኛላችሁ ማለት ነው። ፒቱፒ ውስጥ ከገባችሁ በኋላ እዚህ ጋር ከላይ ኢቲቢ የሚል አለ። የእናንተ ላይ ኢቲቢ የማይል ከሆነ ይህንን ሊስት እንዲያደርግላችሁ አድርጋችሁ እዚህ ጋር ኢቲቢ ብላችሁ ሰርች ታደርጋላችሁ ማለት ነው። ከዛም በኋላ ወደ ኢትዮጵያን ብር ከረንሲው ይቀየራል ማለት ነው። እና ከዛ በኋላ ከዚህ ከስር የሚደረደሩላችሁ ሁሉም ትሬደሮች የኢትዮጵያ ትሬደሮች ናቸው። ክፍያ የሚቀበሉትም በኢትዮጵያ ብር ነው። መታዋሯቸውም በአማርኛ ነው ማለት ነው። በዚህ መልኩ ኢቲቢ አድርጋችሁ ወደ ኢትዮጵያ መቀየር ትችላላችሁ። ከዛም እዚህ ጋር ከላይ ኤክስፕረስ እና ፒቱፒ የሚል አማራጭ አለ። እናንተ ፒቱፒ ላይ ታደርጉታላችሁ ማለት ነው። ከዛም በኋላ እዚህ ጋር ደግሞ ባይ እና ሴል የሚል አማራጭ አለ። መግዛት የምትፈልጉ ከሆነ ባይ ላይ የሆናችሁ ነው የምትገዙት ዩኤስዲቲው ማለት ነው። እንዲሁም እናንተ ዩኤስዲቲ ካላችሁ ደግሞ መሸጥ የምትፈልጉ ከሆነ ሴል ላይ ትገቡና እዚህ ጋር ያላችሁን ዩኤስዲቲ ሴል አድርጋችሁ ወደ ኢትዮጵያ ብር መቀየር ትችላላችሁ ማለት ነው። እኔ በዛሬ ቪዲዮችን የማሳያችሁ እንዴት አድርገን መግዛት እንደምንችል ነው። እንዴት መሸጥ እንደምንችል ዲስክሪፕሽን ቦክስ ላይ ሊንክ አስቀምጥላችኋለሁ። ከዚህ በፊት የሰራሁት ቪዲዮ አለ፣ እሱ መመልከት ትችላላችሁ ማለት ነው። እና አብዛኛው ጊዜ መጀመሪያ ላይ የሚመጡ ትሬደሮች ያው ፕሮሞት እያስደረጉ ነው። ስለዚህ ከሁለተኛው ትሬድ ነው የምንጀምረው። ሁለተኛው ትሬደር አሁን እኔ መግዛት የምፈለገው የ9,000 ብር ዩኤስዲቲ ነው። እዚህ ጋር ሁለተኛ ላይ ያለው ትሬደር ሊሚቱ ትንሽ ነው። ከ500 እስከ 1500 ኢትዮጵያ ብር ነው የሚቀበለው። እኔ ደግሞ ምልክለት የ9,000 ብር ስለሆነ የ9,000 ብር ዶላር የለውም ማለት ነው። እንዲሁም ክፍያ መንገዱ ቴሌብር ነው። ቴሌብሩ ይመቸኛል፣ ችግር የለውም። ነገር ግን ከ500 እስከ 1500 ነው እሱ መቀበል የሚችለው። እኔ ደግሞ መላክ የምፈልገው 9,000 ብር ነው። መቀበል የምፈልገው የ9,000 ብር ዶላር ነው። ስለዚህ ከዚህ ሰውዬ ጋር መገበያየት አልችልም ማለት ነው። ወደ ሁለተኛው አልፋለሁ ማለት ነው። ሁለተኛ ላይ ያለው ደግሞ ከ1,000 ብር እስከ 75,000 ብር መገበያየት ይችላል። ከ1,000 እስከ 75,000 የፈለጋችሁትን ያክል መጠን ገንዘብ ብትልኩለት የላካችሁለትን ገንዘብ መጠን ያክል ዶላር ወደ እናንተ መላክ ይችላል። ግን ልብ ማለት ያለባችሁ ከሊሚቱ ማነስም መብዛትም የለበትም ማለት ነው። የዚህ የመጀመሪያው እንደነገርኳችሁ ከ500 እስከ 1,500 ነው። ስለዚህ የኔ 9,000 ስለሆነ ከዚህ ሰውዬ ጋር መቀጠል አልችልም። ሁለተኛው ግን ከ1,000 እስከ 75,000 ኢትዮጵያ ብር ስለሆነ ከእሱ ጋር መሆን ይችላል። ሶስተኛ ላይ ያለው ከ500 እስከ 2,200 ነው። ከዚህ ጋርም መቀጠል አልችልም። ከ3,000 እስከ 150,000 ነው አራተኛ ላይ ያለው። ከዚህ ጋርም መሆን ይችላል። አምስተኛ ላይ ያለው ደግሞ ከ30,000 እስከ 300,000 ምናምን ይላል። ከዚህ ሰውዬ ጋርም መሆን አይችልም። ምክንያቱም እኔ 9,000 ነው የምልክለት፣ እሱ ደግሞ ከ30,000 ጀምሮ ያለውን ነው መገበያየት የሚችለው ማለት ነው። ስለዚህ እንደዚህ እናንተ የራሳችሁን ሊሚት ታያላችሁ ማለት ነው። በጣም ብዙ ትሬደሮች ነው ያሉት። የሁሉንም እናንተ የምትፈልጉትን ያክል ወደ ታች እየወረዳችሁ ማግኘት ትችላላችሁ። ነገር ግን ወደ ታች በወረዳችሁ ቁጥር ዶላሩን የምገዙበት ገንዘብ በተወሰነ መልኩ እየጨመረ ነው የሚሄደው። ሎስት ፕራይሱ ነው ከላይ የሚቀመጠው ዝቅተኛ ዋጋ የሚባለው ማለት ነው። ስለዚህ ከላይ አካባቢ የእናንተ ሊሚት ካገኛችሁ ቆንጆ ነው፣ ዋጋውም ቆንጆ ነው። ያው አሪፍ ይሆናል ለእናንተ ማለት ነው። እና ዋጋውን ካወቃችሁ በኋላ ሁለተኛ የምታዩት ነገር ይህ ሰውዬ ምን ያህል ትሬዶችን አድርጓል ከዚህ በፊት የሚለውን ነው የምትመለከቱት። መጀመሪያ ሊሚቱን ታያላችሁ። ከዛ በኋላ ምን ያህል ትሬዶችን አድርጓል፣ ያ ማለት ከስንት ሰዎች ጋር ተገበያይቷል የሚለው ነው። ስለዚህ እዛው ከላይ ትሬድ የሚል አለ የዛ ሰውዬ ፕሮፋይል ውስጥ ቦክሱ ላይ ማለት ነው። ከቦክስ ውስጥ ሳትወጡ እዚህ ጋር የማሳያችሁ ላይ ትሬድ የሚል አለ። እዚህ ጋር 3,315 ነው የሚለው። ስለዚህ ከ3,315 ሰዎች ጋር ትሬድ አድርጓል። ከሱ ቀጥሎ ያለው በቅንፍ ውስጥ 99.6% ይላል። ያ ማለት 100% ሊደርስ ምንም አልቀረውም። ያ ማለት ከነዚህ ከ3,315 ትሬደሮች ጋር ኮምፕሌሽን ሬቱ 99 ያጠናቀቀው 99% አጠናቋል ከአብዛኞቹ ጋር ማለት ነው። በጣም ጥቂት ከሚባሉ ትሬደሮች ጋር ያላጠናቀቃቸው ትሬዶች አሉ። እነሱም ያው የራሱ የሆነ ምክንያቶች ይኖሩታል ያንን ትሬዶች ያላጠናቀቀበት። ግን ከ3,000ዎቹ 3,000 ምናምኖቹን
ኮምፕሌት አድርጓል፣ ከፍለውታል ማለት ነው። እንዲሁም ላይኩ 99.79% ነው። ያ ማለት ሁሉም ትሬደሮች ላይክ አድርገውለታል። ስለዚህ ይህ ሰውዬ ታማኝ ነው ብለን እዚህ ባይናንስ ትሬደሮች ላይ ካሉት ውስጥ ይህንን መምረጥ እንችላለን። ምክንያቱም ያደረገው ትሬድ ብዙ ነው፣ ኮምፕሌሽን ሬቱን ብዙ ነው፣ ላይኩም ብዙ ነው ማለት ነው። እኛ ክፍያ መንገዱ ቴሌብር ነው እኔ የምጠቀመው። ስለዚህ ቴሌብር እናንተ የሚመቻችሁ ከሆነ ይህን መምረጥ ትችላላችሁ። ካልተመቻችሁ ደግሞ የእናንተን የክፍያ መንገድ ፕሪፈር የሚያደርግ ትሬደር ትፈልጋላችሁ። ግን አሁን ላይ አብዛኛው ቴሌብር ነው የሚጠቀመው። ምክንያቱም በባንኮች በኩል ያለ መስማማት ነገር ስላለ ቴሌብር ነው አብዛኛው ተጠቅሞ በኤጀንት ነምበር አድርጎ እየተገበያየ ያለው ማለት ነው። እናንተ ምንድነው የምታደርጉት? መጀመሪያ መግዛት የምትፈልጉትን የዶላር መጠን እዚህ ጋር በዩኤስዲቲ አድርጋችሁ ማስገባት ትችላላችሁ። ከፈለጋችሁ ደግሞ በኢቲቢ የሚለው መርጣችሁ መግዛት የምትፈልጉትን የኢትዮጵያን ብር መጠን ታስገቡለታላችሁ ማለት ነው። ከዛም በኋላ እዚህ ጋር አሁን እኔ በኢትዮጵያን ብር ነው፣ ስለዚህ በኢቲቢ ብዬ 9000 ብር አስገባለታለሁ ማለት ነው። ያ ማለት 48.46 ዶላር መግዛት ይችላለሁ ማለት ነው። እንዲሁም የክፍያ መንገዱ ምንድነው? እዚህ ጋር ያለው ቴሌ ብር የሚለው ነው ማለት ነው። እና ወደ ታች ወርዳችሁ የኦንላይን ስታተሱን ማየት ትችላላችሁ። ይህ ሰውዬ ኦንላይን ነው አሁን ወይስ ኦፍላይን ነው የሚለውን ማየት ትችላላችሁ። እንዲሁም የተለያዩ እንትኖች እዚህ ጋር አሉ። እነሱን ሰውዬው የጻፋቸውን ጽሁፎች ያው የራሱ የሆነ ሩሎች ያስቀምጣል። ሩሎቹም ማንበብ ትችላላችሁ። ያው ኤጀንት ኮዱንም ኤጀንት ኦፕሬተር አይዲውንም አስቀምጦልናል። በዛ ነው የምንልከው ማለት ነው። ስለዚህ መጀመሪያ ቴሌ ብራችን ላይ እንገባና እኛ መግዛት የምንፈልገው የዩኤስዲቲ ገንዘብ መግዣው 9000 ብር አካውንታችን ላይ አለ ወይስ የለም የሚለውን ቼክ እናደርጋለን ማለት ነው። እኔ 9000 ብር ስለምገዛ ነው አካውንቴ ላይ 9000 ብር አስቀምጫለሁ ማለት ነው። እሱን ካደረጋችሁ በኋላ ኦኬ ከፈለጋችሁ መጨመርም እዚህ ጋር መጨመር ትችላላችሁ። የዶላሩን መጠንም ከሱ ስር ያስቀምጥላችኋል። እኔ ግን አሁን የ9000 ብር ስለሆነ የምገዛው 9000 ላይ አድርጌ ፕሌስ ኦርደር የሚለውን እጫናለሁ። የዚህን ሰዓት ላይ ዊንዶው ኦፕን ይሆናል ማለት ነው። ስለዚህ እሱ ጋርም ኖቲፊኬሽን ይሄድለታል። መጀመሪያ ብታደርጉት ምንድነው? እዚህ ጋር የሰውየውን ስም ታያላችሁ። ስልክ ቁጥር ላይ የሚለው ላይ ደግሞ የኤጀንት አይዲውን ነው የሚያስቀምጥላችሁ። ኤጀንት አይዲውን ቻት ላይ ገብታችሁ ሙሉ ኦፕሬተር አይዲውን ማግኘት ትችላላችሁ። መጀመሪያ ላይ ቻት ላይ ትገቡና ሰውየውን ኦንላይን እንደሆነ ትጠይቁታላችሁ ማለት ነው። ስለዚህ ቻት የሚለውን ትጫኑና እዚህ ጋር እንደምታዩት ኤጀንት ኮዱም ሾርት ኮዱም ኦፕሬተር አይዲውም አለ። ከዛ በፊት ግን ኦንላይን መሆኑን ለማረጋገጥ እዚህ ጋር አርዩ ኦንላይን ብለን እንጽፍለታለን ማለት ነው። ያለዛ እሱ ኦንላይን ካልሆነ እሱ እስከሚገባ ድረስ ገንዘባችን ሊቆይብን ስለሚችል መጀመሪያ ኦንላይን እንደሆነና እንዳልሆነ እናረጋግጣለን ማለት ነው። እና ኖርማል የቻት ቦቱም እንደ ቴሌግራም ምናምን አይነት ስለሆነ ሲን ሲያደርግ ደብል ራይት ያደርግላቸዋል። ይኸው እንደምታዩት የስ ብሎኝ ልክሉልኛል ማለት ነው። ስለዚህ አሁን ምንድነው የማደርገው? መጀመሪያ ሾርት ኮዱን ኤጀንት ሾርት ኮዱን ኮፒ እናደርገዋለን ማለት ነው። ከዛ ቴሌብራችሁ ላይ ትሄዱና እዚህ ጋር ካሽ ኢን አውት የሚለው አለ፣ ሁለተኛ ላይ ያለው አማራጭ እሱን ትጫናላችሁ ማለት ነው። ካሽ ኢን አውት የሚለውን ከተጫናችሁ በኋላ ዊዝድሮ ካሽ ቪያ ኤጀንት የሚለውን ትመርጣላችሁ። ከዛም ካሽ አውት ቪያ ኤጀንት የሚለውን ትመርጡና እዚህ ጋር ኤጀንት ሾርት ኮድ የሚለውን ቀደም ያያችሁትን እዚህ ጋር ኤጀንት ሾርት ኮድ የሚለውን እሱን ታስገባላችሁ ማለት ነው። እዚህ ጋር 17676 የሚለውን አስገባለሁ ማለት ነው። ከዛም በኋላ ኦፕሬተር አይዲ የሚለው ደግሞ 004450 የሚለው ነው። እሱን አስገባለሁ ማለት ነው። 004450 ከዛ በኋላ ኔክስት ትሉታላችሁ። ከዛም እዚህ ጋር የገንዘቡን መጠን እንዲሁም ስሙ ትክክል የሱ ነው ወይስ አይደለም የሚለውን ታረጋግጣላችሁ ማለት ነው። የሱን ስም ትክክለኛ ካመጣላችሁ እዚህ ጋር አማውንቱን የገንዘቡን መጠን ታስገባላችሁ። ነገር ግን እዚህ ጋር የሚያመጣው ስም ከባይናንስ ባለቤት ከአካውንት ባለቤቱ ስም ጋር ካልተመሳሰለ ገንዘባችሁን እንዳትልኩ ማለት ነው። ከዛ በኋላ እሱ ትክክል ከሆነ ግን ሴንድ ታደርጋላችሁ። በዚህ መልኩ ሪሴቱን ይሰጣችኋል። ይህንን ስክሪንሹት ታደርጋላችሁ ማለት ነው። ይህንን ስክሪንሹት ካደረጋችሁ በኋላ እዚህ ጋር ትመጡና አፕሎድ ፕሩፍ የሚል አለ ከላይ በቢጫ ያለው ማለት ነው። እሱን አፕሎድ ፕሩፍ የሚለውን ተጭናችሁ እዚህ ጋር ፎቶ እንድታስገቡ ስክሪንሹቱን ይጠይቃችኋል። ሰሌክት ኢሜጅ የሚለውን ትመርጡና እዚህ ጋር ያነሳችሁትን ስክሪንሹት ትመርጡታላችሁ። ከዛም እዚህ ጋር ይህንን ቲክ ራይት ታደርጉትና
ትራንስፈርድ ኖቲፋይ ሴለር የሚለውን ስትጫኑት ለሴለሩ ኖቲፋይ ያደርጓል ማለት ነው። ገንዘቡን እንዳስተላለፋችሁለት ኖቲፋይ ያደርግለታል። ፕላስ ደግሞ ስክሪንሾቱን ይልክለታል። እዚህ ጋር ቀይ ካመጣ ቀዩን እንደገና ስትጫኑት ሪሎድ ያደርግና ይልከዋል ማለት ነው። ከዛ በኋላ ከሱ ምላሹን ትጠብቃላችሁ ማለት ነው። ቀጥታ ዶላሩን እስከሚለቅላችሁ ማለት ነው። ይኸው እንደምታዩት 1 ደቂቃ ሳይሞላ ወዲያውኑ ነው ዶላሩን የለቀቀልኝ ማለት ነው። እና በዚህ መልኩ ከባይናንስ ላይ ዩኤስዲቲ በቀላሉ መግዛት ትችላላችሁ ማለት ነው። እና ለዛሬ ያቀረብኩላችሁ ቪዲዮ ይህን ይመስል ነበር። በቀጣይ ደግሞ እንዴት መሸጥ እንደምችሉ እንዲሁም ባይናንስ ላይ የተለያዩ ያሉ የትሬዲንግ አክቲቪቲዎችን እንዴት ማከናወን እንደምችሉ ቪዲዮዎች ይዤላችሁ የምመጣ ይሆናል ማለት ነው። ለዛሬ ያቀረብኩላችሁ ቪዲዮ ይህን ይመስል ነበር። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። በቀጣይ አሪፍ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ይመቻችሁ። ቻው